አሁን ይሄ ጾም ሲፈታ እንደዛው ይሆናል። እነዚህ መጠጥ ቤቶቻችን ጣዖትም ይዘው ስጋም ይዘው ይጠብቁናል። ራቁታቸውን የሚጨፍሩ ሴቶችና ክትፎ ምናምን ይዘው ይጠብቁናል። ውስኪ ምናምን ይዘው ይጠብቁናል። እየሰሩ ነው ቤት፣ አሁን እየታደሰ ነው ብዙ ቤት፣ ቀለም እየተቀባ ነው ብዙ ቤት። ሰራተኞቻቸው አሁን ውጭ ናቸው። ለምን እንደሆነ ታውቃላችሁ? እርግጠኞች ናቸው። ኦርቶዶክሱ ልክ ትንሣኤ ሲመጣ ቤተክርስቲያን እንደማያድር እርግጠኞች ናቸው። እንዴት እንደሚያውቁን እኮ ሄደን እዛ እንደምናደር ያውቃሉ። የጾምን ቆይተን በጣም እኮ የሚያሳዝን እንደኛ ያለ ኪሳራ ውስጥ የሚገባ ሰው እኮ የለም። እውነት ለመናገር 55 ቀን ጾሞ በመጨረሻው ቀን ስጋውን ደሙን መቀበል፣ ይሄ ግቢ መጨነቅ፣ ይሄ ቤተክርስቲያን ጠቦ መጨነቅ ሲገባው ህዝቡ ስለ ዶሮ ስለ ስጋ እየተጨነቀ እዛ በሬውን ስንት ሰዓት እንረደው? ብዙ ሰው የሚጠይቀን እንደዛ። ስንት ሰዓት ነው የሚታረደው ማረድ የሚፈቀደው? ብዙ ሰው የሚደውል ስንት ሰዓት ነው ቅዳሴ የሚገባው ለምን አትሉንም? በሬ ስለሚታረድ የምትጠይቁን ሰዎች ካላችሁ፣ ዶሮ ስንት ሰዓት እንደሚታረድ የምትጠይቁን ሰዎች ካላችሁ፣ ለምንድን ነው ስንት ሰዓት ነው ቅዳሴ የሚገባው? ለመቁረብ ምን ያስፈልጋል ብላችሁ የማትጠይቁን ለምንድን ነው?